الناحية اليسار، الهلال على الجهة اليسرى مع الكرة بعرضية وصلت عند سافيج. يا ليوناردو يا ليوناردو. ሲቲን ማሸነፍ ኤቨረስት ተራራን ያለ ኦክስጅን እንደ መውጣት ነው። ኢንዛጊ የአልሂላሉ ዋና አሰልጣኝ ሲሞን ኢንዛጊ ማንቸስተር ሲቲን ማሸነፍ በቀላሉ የማይችል ነገር ቢሆንም ማሳካታቸውን ገልጸዋል። ከድሉ በኋላ ቃላቸውን የሰጡት ሲሞን ኢንዛጊ ማንቸስተር ሲቲን መግጠም እና ማሸነፍ ኤቨረስት ተራራን ያለ ኦክስጅን እንደ መውጣት ነው ሲሉ ገልጸውታል። ነገር ግን እኛ አድርገነዋል፣ ማንቸስተር ሲቲን አሸንፈናል ሲሉ ሲሞን ኢንዛጊ በድሉ መኩራታቸውን ተናግረዋል። ሙሉ ቡድኑ እንኳን ደስ አላችሁ፣ ሩብ ፍጻሜውን መቀላቀል ይገባናል፣ ተጫዋቾቹ እውነተኛ ወንድ ሆነው ነበር ሲሞን ኢንዛጊ። በተያያዘ ዜና ብራዚላዊው የአልሂላል ተከላካይ ሬናን ሎዲ ሳውዲ አረቢያ ሲሄድ ለገንዘብ ነው ተብዬ ነበር ሲል ተናግሯል። ሳውዲ አረቢያ ስንመጣ ለገንዘብ ነው ብለውን ነበር የሚለው ሬናን ሎዲ፣ ነገር ግን አሁን ገንዘቡንም ወስደን ጨዋታውንም አሸንፈናቸዋል ሲል ተደምጧል። ድሉ የሳውዲ አረቢያን እግር ኳስ እድገት እና የአልሂላልን ጥራት ያሳየ ነው ሲል ሬናን ሎዲ ጨምሮ ተናግሯል። ሬናን ሎዲ ባለፈው ዓመት የፈረንሳዩን ክለብ ማርሴይ በመልቀቅ አልሂላልን መቀላቀሉ አይዘነጋም። ቼልሲ ተጨማሪ ተጫዋቾች ሊያስፈርም ይችላል። በዝውውር መስኮቱ ንቁ ተሳትፎ በማድረግ ላይ የሚገኙት ሰማያዊዎቹ ሊያም ዴላፕን ሲያስፈርሙ ለካፔድሮ እና ጊቴንስን ዝውውር ለማጠናቀቅ ተቃርበዋል። ቼልሲዎች በዝውውር መስኮቱ በሰሩት ሥራ ደስተኞች መሆናቸው ሲገለጽ፣ የአዲስ ተጫዋቾች ፊርማ በሚለቁ ተጫዋቾች ላይ የተመሠረተ እንደሚሆን ተገልጿል። በዝውውር መስኮቱ ክለቡን ይለቃሉ ተብለው የሚጠበቁ ተጫዋቾች በመኖራቸው ምክንያት ለአዲስ ተጫዋች ቦታ እንደሚኖር ተዘግቧል። ይህንንም ተከትሎ ቼልሲ የዝውውር መስኮቱ ከመዘጋቱ በፊት ተጨማሪ ተጫዋቾችን የሚያስፈርምበት ዕድል ሰፊ መሆኑ ተነግሯል። ሰማያዊዎቹ አሁን ላይ በዝርዝራቸው ይዘው የሚገኙት ተጫዋቾች አሌሃንድሮ ጋርናቾ፣ መሐመድ ኩዱስ እና ሁጎ ኤኪቲኬ ይገኙበታል። በተጨማሪም ቼልሲ ተጨማሪ የመሃል ተከላካይ ሊያስፈርሙ እንደሚችሉ ተዘግቧል። ቼልሲ ስሙ ከአርጀንቲናዊው ግብ ጠባቂ ኤሚሊያኖ ማርቲኔዝ ጋር ቢያያዝም ለተጫዋቹ ፍላጎት እንደሌላቸው ተጠቁሟል። የተፈጠረው ነገር ጤናማ አይደለም። ጋርዲዮላ ማንቸስተር ሲቲ ከአልሂላል ጋር ያደረገውን የጥሎ ማለፍ ጨዋታ 4-3 ተሸንፎ ከውድድሩ ውጪ ሆነዋል። በጉዳት ምክንያት ወሳኝ ተጫዋቾቹን አጥቶ ወደ ሜዳ የገባው አልሂላል ታሪካዊ ድል ማስመዝገብ ችሏል። ከጨዋታው በኋላ አስተያየታቸውን የሰጡት ፔፕ ጋርዲዮላ የተፈጠረው ነገር ጤናማ አይደለም፣ አልሂላል ጥሩ ነበሩ፣ ትልቅ ችግር ፈጥረውብናል ብለዋል። አሰልጣኝ ፔፕ ጋርዲዮላ በክለቦች ዓለም ዋንጫ ውድድር ታሪክ የገጠማቸው የመጀመሪያ ሽንፈት ሆኖ ተመዝግቧል። ፔፕ ጋርዲዮላ በውድድሩ ታሪክ 3 ክለቦችን ሲመሩ አጠቃላይ 11 ጨዋታዎች አድርገው የተቆጠረባቸው 4 ጎል ነው። በተጋጣሚያቸው ላይ 38 ጎል ያስቆጠሩት ፔፕ ጋርዲዮላ አሁን ላይ በአልሂላል በአንድ ጨዋታ 4 ግቦችን አስተናግዷል። ሊቨርፑል ለኤሊየት ዝውውር ስንት ይፈልጋል? በ21 ዓመት በታች የአውሮፓ ዋንጫ ውድድር ኮከብ ሆኖ ያጠናቀቀው ሃርቬይ ኤሊዮት የበርካታ ክለቦችን ቀልብ መሳቡ ተገልጿል። ተጫዋቹ እንግሊዝ አሸናፊ በሆነችበት ውድድር 5 ጎሎችን ሲያስቆጥር የውድድሩ ኮከብ ተጫዋች በመሆን መመረጥም ችሏል። ይህንንም ተከትሎ ሊቨርፑል ለተጫዋቹ 40 ሚሊዮን ፓውንድ እና መልሶ የመግዛት ዕድል እንደሚፈልጉ ተገልጿል። በውል ውስጥ የመግዛት አማራጭ የማይካተት ከሆነ ሊቨርፑል ከተጫዋቹ ዝውውር 50 ሚሊዮን ፓውንድ እንደሚፈልጉ ተነግሯል። በውሉ 3 ዓመታት የሚቀረው ሃርቬይ ኤሊዮት በቀጣይ በቋሚነት መጫወት እንደሚፈልግ ተዘግቧል። የአርሰናል የኤዜ ዝውውር ሁኔታ ምን ይመስላል? የሰሜን ለንደኑ ክለብ አርሰናል ለማስፈረም ከሚመለከታቸው ሁለገብ የፊት መስመር ተጫዋቾች መካከል ኤቤሬዜ ቀዳሚው ነው። አርሰናሎች ተጫዋቹን ለማስፈረም እስካሁን ከክሪስታል ፓላስ ጋር እንዳልተነጋገሩ ሲገለጽ፣ ይሁን በተጫዋቹ ላይ ትልቅ ፍላጎት አላቸው ተብሏል። ቶተንሃም አሁን ላይ ኢዜን ለማስፈረም እየሰሩ አለመሆኑ እና የአርሰናልን ያህል ለማስፈረም የፈለገ ክለብ አለመኖሩ ተዘግቧል። እንግሊዛዊ ተጫዋች ኢቤሬዜ በኮንትራቱ ውል ማፍረሻ ቢኖረውም አርሰናል ከዛ ባነሰ ሂሳብ ለማስፈረም ማሰባቸው ተገልጿል። የተጫዋቹ ዝውውር አርሰናል ሁነኛ የፊት መስመር አጥቂ እና የክንፍ ተጫዋች ለማስፈረም ካቀደው ዕቅድ ጋር እንደማይገናኝ ተነግሯል። አርሰናል ተጫዋቹን ወደ ኤምሬትስ ለማምጣት የተጫዋቾች ሽያጭ ማስፈለግ አለማስፈለጉ በግልጽ አልታወቀም። እንደነዚህ አይነት የስፖርት መረጃዎች እንዲደርሱ ፔጁን ሰብስክራይብ እና ላይክ በማድረግ ይከታተሉን።